ኢትዮጵያኖች ዩኤኢ ላይ መተን መስራት እንፈልጋለን። ምንድነው የሚያስፈልጉት ትላላችሁ? ዛሬ ሁለት ዩኤኢ ላይ የሚያስፈልጉትን ነገሮች በዚህ ቪዲዮ እነግራችኋለሁ። ይህን ቪዲዮ ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩት። ዩኤኢ ላይ ስራ ለማግኘት በመጀመሪያ ደረጃ ይሁን የራሳችሁ የሚባል ልምድ ያስፈልጋል። ልምድ ካላችሁ ዩኤኢ ላይ እጃችሁ ተስማችሁ መቀጠር ትችላላችሁ። ይሄ ግን ልምድ በኢንተርናሽናል ደረጃ የሚሰራ መሆን አለበት። ለምሳሌ ኢትዮጵያ ላይ ከተመረቃችሁ ያን የተመረቃችሁበት ማስረጃ ወረቀት በኢትዮጵያ ኢሚግሬሽን ወይ ኢትዮጵያ ላይ በኤምባሲ እዛ ላይ ማህተም አስመትታችሁ እዚህ መታችሁ መቀጠር ትችላላችሁ። ለመቀጠር ደግሞ ዩኤኢ ላይ አሉ የተለያዩ ድርጅቶች ኦንላይን ላይ የሚቀጥሩ እነሱ ላይ አፕላይ ማድረግ ትችላላችሁ። እንደ ሊንክዲን፣ ገልፍ አለ እዚህ ጋር ብዙ አይነቶች አሉ። እሱን በቀጣይ ቪዲዮዎች ይዤላችሁ እመጣለሁ። ሁለተኛው ደግሞ ዩኤኢ ላይ ደግሞ ልምድ ባይኖራችሁ ደግሞ ከዛ ውጭ ምንድነው እንደ አዲስ ከዜሮ ጀምራችሁ የምትማሩት ምንድነው ለምሳሌ እንደ ሞተር ሳይክል ዲሊቨሪ፣ የታክሲ ስራዎች እነዚህ ላይ መስራት ትችላላችሁ። እና ሴኩሪቲ በአሁኑ ሰዓት ላይ ለኢትዮጵያኖች ቀላል የሆነው እሱ ነው። ግን እነዚህ ነገሮች ግን መሰረታዊ እንግሊዘኛ ያስፈልጋችኋል። እንግሊዘኛ ካላወቃችሁ ከሰዎች ጋር መግባባት አችሉም። ያን ስራ ደግሞ መስራት አችሉም። በአሁኑ ሰዓት እንዳየሁት ደግሞ አበሾች ዩኤኢ ላይ ይመጡና በሆነ ባልሆነው በእንግሊዝኛ ባለማወቅ ይጣላሉ። ከስራ ደግሞ ካንስል ይታረጋሉ። ደሞዝ ለምን አልተጨመረልኝም እያሉ ይጨቃጨቃሉ። ምንድነው እንግሊዝኛ ባለማወቅ ችግር ነው። እና እንግሊዝኛ ካወቃችሁ ዩኤኢ ላይ የተሻለ ደረጃ ላይ ጥሩ ስራዎችን ማግኘት ትችላላችሁ። ሴኩሪቲ አሁን የመጀመሪያው ስትቀጠሩ እስከ 2000 እስከ 2400 ድርሃም ትቀጠራላችሁ። አኮሞዴሽን ከካምፓኒው ነው። ከእናንተ ደግሞ ምንድነው ምግብ ነው ብቻ የሚያስፈልገው እና ቪዛው ደግሞ ካምፓኒው ነው የሚችላችሁ። ታክሲ ካምፓኒ ደግሞ አሪፍ ነው። በኮሚሽን ስራ ነው። በቀን በምታስገቡት ይወስናል። ግን ችግሩ ታክሲ ካምፓኒ ለመቀጠር ጊዜ ያስፈልጋል። 9 ወር ወይ 10 ወር መጠበቅ አለባችሁ። የካምፓኒ ቪዛ ይሰጣችኋል። ቪዛው ከሰጣችሁ በኋላ የራሱ እንትኖች አሉት፣ ላይሰንስ ማለት ድራይቪንግ ላይሰንስ አለ፣ ፕሮሰሶች አሉ፣ ብዙ ፕሮሰሶች አሉ። አሁን ብዙ ሰዎች ላዩ ብቻ ነው የሚናገሩት። ዩኤኢ ላይ ታክሲ ስራ ሲሰራ በቃ እንዲህ ብር ይገኛል ምናምን የሚሉት እንጂ ምን ያህል ጊዜ እንደምትጠብቁ እያንዳንዱ ከእስከፈ አይነግሯቸውም። እኔ ባየሁት ዩኤኢ ላይ ባየሁት እስከ 9 ወር ድረስ ያስፈልጋቸዋል። መንጃ ፈቃድ አሁን ለማውጣት ግዴታ 4 ወር 5 ወር ግዴታ ትጠብቃላችሁ። እሱም ጎበዝ ከሆናችሁ ወዲያውኑ የምታወጡ ከሆነ በቃ ጉብዝናችሁ አሪፍ ከሆነ ወዲያውኑ ማግኘት ትችላላችሁ ማለት ነው በ4 ወር ውስጥ። በዛው ደግሞ ከመንግስት ላይ ሆነ የምታመለክቱት የተለያዩ ነገሮች አሉ። እሱን ከጨራረሳችሁ በኋላ ምንድነው ቀጣይ ወዴት ነው የምትሄዱ መሰላችሁ? መኪና መጠበቅ አለባችሁ። ክፍተት ያለበት ቦታ ላይ ነው ወደዛ የምትገቡት። ለእናንተ ተብሎ መኪና አይዘጋጅም። የሆነ ሰው ወይ ቫኬሽን በሄደ ሰዓት ወይ ካምፓኒ አዲስ መኪና ሲያመጣ ነው ወደዛ የምትቀጠሩት ማለት ነው። እና ሴኩሪቲም አሪፍ ነው። እና ዩኤኢ ላይ ለመስራት እነዚህ ነው የሚያስፈልጋችሁ። በጥቂቶቹ ነው የነገርኳችሁ። በቀጣይ ስለ ዩኤኢ እያንዳንዱ ከአስከፈ እነግራችኋለሁ። ዩኤኢ ላይ የትኛው ስራ በጣም ቤስት ነው ማለት የተማራችሁ ከሆናችሁ ለተማራችሁ ሰዎች በቀጣይ ቪዲዮ ይዤላችሁ እመጣለሁ። ዶክተሮች፣ ነርሶች ከሆናችሁ ቀጣይ ቪዲዮን ማየታችሁ እንዳረሱ